ዛሬ ላወራችሁ የፈለኩት ስለ አንዛይቲ ስለሚባለው ዲስኦርደር ሲሆን ድንገት የሚመጣ ጭንቅ የሚል አይነት ስሜት፣ ፍርሃት፣ ልብ ሲመታ መሰማት፣ ትንፋሽ ማጠር ወይንም መቆራረጥ ሊሰማው ይችላል። እንደዚህ አይነቱ ስሜት በአብዛኛው ከ15 ደቂቃ ቢበዛ ደግሞ እስከ 30 ደቂቃ ሊቆይ ይችላል። አንዛይቲ ዲስኦርደር የምንለው በውስጡ ብዙ አይነት ተርሞች ሲኖሩት እንደ ፓኒክ አታክ፣ ፎቢያ፣ ፒቲኤስዲ ወይንም ደግሞ ፖስት ትራውማቲክ ስትረስ ሲንድረም የምንላቸው አይነት ችግሮች ሊጠቃለሉ ይችላሉ። ዛሬ በዋናነት ላወራው የፈለኩት ስለ ፓኒክ አታክ ወይንም ደግሞ ፒቲኤስዲ ሲሆን ይህንንም ሐሳብ ለማጠናከር ስለ አንድ ፔሸንቴ በመጀመሪያ አወራችኋለሁ። ይህ ታካሚ የመንግስት ሆስፒታል በሚሰራበት ጊዜ ያገኘው ታካሚ ነው እና ምልክቶቹ ቅድም እንደጠቀስኳቸው በጣም ኃይለኛ ፍርሃት፣ ጭንቅ ማለት ይሰማው ነበረ። ከዚህም ጋር ተያይዞ ልብ ሲመታ መሰማት፣ ትንፋሽ መቆራረጥ እንዲሁም ልሞት ነው አይነት ስሜት ሁላ በከፍተኛ ሁኔታ ይሰማው ነበር። በዚህም ምልክቶች ለ2 ወይም ለ3 ዓመት የሚሆን አካባቢ ሲሰቃይ ቆይቷል። እናም እንደዚህ አይነቱ ሁኔታ ሲያጋጥመን ምን አይነት ችግር እንዳጋጠመው ወደኋላ ታሪኩ መጠየቅ ስለነበረብኝ ጠየቁት። እናም ሲመልስልኝ ይህ ታካሚ ሳውዲ እስር ቤት ውስጥ እንደነበረና እስር ቤት በታሰረበት ጊዜ የሆነ ጓደኛው ወይንም ደግሞ የሀገሩ ልጅ በአፍንጫው ደም ሲፈስ እንዳየና በጣም ደንግጦ እንደደገፈው ነገረኝ። ከዚያም አካባቢው ያሉ ሰዎች ይሄ በሽታ እንደሚተላለፍና መነካካት እንደሌለበት ሲነግሩት እጅግ በጣም ደንግጦ ልጁን ወደ ጎን ትቶ ወደ ሻወር ሄዶ እንደታጠበ ነገረኝ። እናም እንደ አጋጣሚ ሆኖ ይህ በአፍንጫና በአፉ ደም ሲመጣ የነበረው ልጅ ህይወቱ ያልፋል። ከዚያ እንደ ሰው ይህ ልጅ ሊሰማው የሚችለው ስሜት ሊሆን የሚችለው ይህ ነገር ተላላፊ ነው፣ እኔንም ሊይዘኝ ይችላል፣ እናም ደግሞ ህይወቴንም አደጋ ላይ ሊጥል ይችላል የሚል ስሜት ተጋባበት ማለት ነው። ይህ ስሜት ማንኛችንም ላይ ሊፈጠር ከቻለና ሊያመጣ የሚችለው ችግር ልንለው የምንችለው ወደ ከፍተኛ ጭንቀት ውስጥ ሊያስገባን የሚችል ስሜት ነው ማለት እንችላለን። እናም ከዚህ አጋጣሚ በኋላ ይህ ልጅ ከፍተኛ የሆነ ፍርሃት፣ ጭንቅ ማለት፣ ትንፋሽ ማጠር፣ ልብ ሲመታ መሰማት እንዲሁም ልሞት ነው የሚል አይነት ስሜት በተደጋጋሚ እየተሰማው ለ2 ወይም ለ3 ዓመታት ቆይተዋል ማለት ነው። እናም ከዚህ ታሪክ በመነሳት አብዛኛዎቹ ህክምና ላይ የማያቸው ፔሸንቶች አንዛይቲ ወይንም ቅድም የጠቀስኳቸው ምልክቶች ካሏቸው አብዛኞቹ ከበድ ያለ ሁኔታ በህይወታቸው አጋጥሟቸው የሚያውቁ ሰዎች ናቸው ማለት ይችላሉ። ከነዚህም አደጋ ወይም ከበድ ያሉ ሁኔታዎች ብዬ የምጠቅሳቸው እኔም በኤክስፔሪየንሴ ብዙ ያየኋቸው ነገሮች፣ ይህም ስንል ከመኪና አደጋ የተረፉ ሰዎች፣ ከጦርነት ተመላሾች፣ ከእስር የተፈቱ ሰዎች፣ ሴቶች ከሆኑ የመደፈርና የመደፈር ሙከራ ተደርጎባቸው የሚያውቁ፣ የቅርብ ቤተሰብ ወይንም የጓደኛ ድንገተኛ ህልፈት፣ እነዚህና መሰል አደጋዎች አጋጥሟቸው የሚያውቁ ሰዎች ቅድም የጠቀስናቸውን የአንዛይቲ ወይንም ፓኒክ አታክ ምልክቶች ሊታይባቸው ይችላል ማለት ነው። እናም በመጨረሻ እርስዎ እንደዚህ አይነት ምልክት ካለዎት በኮሜንት ሴክሽን ይጻፉልን። እንደዚህ አይነት ችግር ላለባቸው ሰዎችም ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያደርጉ ማለት ነው። ዶክተር ሬድዋን ነበርኩ ከኮምቦልቻ ማዶ ክሊኒክ።